በኢትዮጵያ የሙዚቃ ታሪክ ውስጥ ስሙን በወርቅ ቀለም የጻፈ፣ በዜማዎቹ ሀገርን ያነገሰ፣ በግጥሞቹ የብዙዎችን ልብ የነካ አንድ ድምፃዊ አለ። እሱ የጥበብ ሰው ብቻ አይደለም፣ የብዙዎችን ድምፅ፣ የፍቅርና የአንድነት ምልክት እንጂ። እሱማ ቴዎድሮስ ካሳሁን ወይም ሁላችንም በግንባር ቀደምትነት የምናውቀው ቴዲ አፍሮ ነው። ለመሆኑ ይህ የዘመናችን የሙዚቃ ንጉሥ ከየት ተነሳ? እንዴትስ የኢትዮጵያውያን ልብ ትርታ ሊሆን ቻለ? በዚህ ቪዲዮ የቴዲ አፍሮን ያልተሰሙ የሕይወት ታሪኮችን፣ ውጣ ውረዶችንና አስደናቂ የስኬት ጉዞዎችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ቴዎድሮስ ካሳሁን የተወለደው እንደ አውሮፓውያን አቆጣጠር ኦገስት 14 1976 ዓ.ም በአዲስ አበባ ከተማ ካዛንቺስ አካባቢ ነው። ቴዲ ለጥበብ ባዕድ አልነበረም። እንዲያውም ጥበብን በደሙ ውስጥ የነበረች ዘር ናት ማለት ይቻላል። አባቱ አቶ ካሳሁን ግርማሞ የታወቁ የጋዜጠኝነትና የፈጠራ ጸሐፊ ሲሆኑ እናቱ ወይዘሮ ጥላይ አራጌ ደግሞ በቲያትር ሥራዎቿ የምትታወቅ የጥበብ ሰው ነበረች። ቴዲ ገና በልጅነቱ ጀምሮ ለሙዚቃ ልዩ ፍቅር ነበረው። በትምህርት ቤት ቆይታውም በተለያዩ የኪነት ቡድኖች ውስጥ በመሳተፍ ድንቅ ተሰጥኦን ማሳየት ጀምሮ ነበር። ቴዲ አፍሮ በሙዚቃ ዓለም በይፋ መታወቅ የጀመረው በ1993 ዓ.ም ባወጣው አቦጊዳ በተሰኘው የመጀመሪያ አልበሙ ነበር። ይህ አልበም በወቅቱ በኢትዮጵያ ሙዚቃ ውስጥ አዲስ የንፋስ አየር ይዞ መጣ። እንደ አቦጊዳ ያሉ ዘፈኖች በየታክሲው፣ በየቤቱና በሬዲዮ ጣቢያዎች ማስተጋባት ጀመሩ። ቴዎድሮስ ካሳሁን በልዩ የሬጌ ስልቱ፣ ጥልቅ በሆኑ ግጥሞችና በማራኪ ድምፁ በአጭር ጊዜ ውስጥ በወጣቶች ተወዳጅ መሆን ቻለ። ነገር ግን ይህ ስኬቱ የመጀመሪያው እንጂ መዳረሻው አልነበረም። በ1997 ዓመተ ምህረት ቴዲ አፍሮ ያስተሰርያል የተሰኘው ሁለተኛ አልበሙን አወጣ። ይህ አልበም የቴዲን ስም በኢትዮጵያ ታሪክ ውስጥ ፈጽሞ የማይረሳ አደረገው። አልበሙ ሙዚቃ ብቻ አልነበረም፣ የሕዝብ ስሜት ማንጸባረቂያ፣ የፖለቲካና የማህበራዊ ሁኔታዎች መገለጫ ጭምር እንጂ። እንደ ያስተሰርያል ሥራዎቹ ከፍተኛ ተወዳጅነት ቢያተርፉም በወቅቱ በነበረው የፖለቲካ ውጥረት ጋር ተዳምሮ ለቴዲ ሕይወት ትልቅ ፈተና ይዘው መጡ። ቴዲ ለተወሰነ ጊዜ በእስራት እንዲቆይ የተደረገ ቢሆንም ከእስር ቤት ሲወጣ ግን ሕዝቡ የሰጠው ክብርና ፍቅር ይበልጥ ጨምሮ እንጂ ቀንሶ አልነበረም። ቴዲ አፍሮ ፍቅርን እና አንድነትን ከመስበክ ባለፈ የሀገሪቱን ታሪክ በሙዚቃው ሕያው በማድረግ ይታወቃል። በ2004 ያወጣው ጥቁር ሰው አልበም የአድዋ ድልና የጀግናው የአፄ ምኒልክ ታሪክ ለወጣቱ ትውልድ በአዲስ መልክ አስተማረ። በ2009 ደግሞ ኢትዮጵያ የተሰኘው አልበሙ በማውጣት በቢልቦርድ ዓለም አቀፍ የሙዚቃ ሰንጠረዥ ላይ አንደኛ ደረጃ በመያዝ የኢትዮጵያ ስም በዓለም መድረክ አስጠራ። ድምፃዊ ቴዎድሮስ ካሳሁን ኢትዮሪካ የተሰኘውን አልበሙን ይፋ ያደረገው በ2018 ነው። ይህ አልበም በኢትዮጵያ ሙዚቃ ታሪክ ውስጥ ከፍተኛ ስኬትና ሰፊ መነጋገሪያ ከሆኑ ስራዎቹ አንዱ ነው። ኢትዮሪካ የሚለው ቃል ኢትዮጵያ እና ታሪክ ወይም ኢትዮጵያና አፍሪካ ከሚሉ ቃላት የተቀናጀ ስያሜ እንደሆነ ይነገራል። አልበሙ በአብዛኛው የሀገሪቱን ታሪክ፣ ፍቅርና አንድነት እና እርቅን የሚያንጸባርቁ መልእክቶችን የያዘ ነው። የቴዲ ዘፈኖች ከዘር፣ ከሃይማኖትና ከፖለቲካ ልዩነት በላይ የሆኑትን ኢትዮጵያዊነትንና ፍቅርን ማዕከል ያደረጉ ናቸው። በግል ሕይወቱ ቴዲ አፍሮ ከተዋናይትና ሞዴል አመልሰት ሙጬ ጋር ትዳርን መስርቶ ውብ የሆኑ ልጆችን አፍርቷል። ቴዲ ፍቅርን ሰበከ፣ ሕዝብን አዋሃደ፣ ታሪክን አደሰ። ቴዲ አፍሮ ለኢትዮጵያ ሙዚቃ ካበረከተው አስተዋጽኦ በላይ ለአንድነት የከፈለው ዋጋ ሁልጊዜም በክብር እንዲታወስ ያደርገዋል።
እናንተ ከቴዲ አፍሮ ሙዚቃዎቹ ይበልጥ የምትወዱት የትኛውን ነው? በኮሜንት መስጫው ላይ አካፍሉን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ። በቀጣይ የትኛው ታዋቂ ሰው ታሪክ እንድንሰራላችሁ ትፈልጋላችሁ? አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልን። ሰላም።